የእግዚአብሔር እውነት ለኃጢአተኛው የሰው ልጅ በመንፈስ ቅዱስ ኃይልና ጥበብ ሲታወጅ መላእክት እንዴት እንደሚደነቁ ያሳያል። መላእክት የእግዚአብሔር ቃልና የኢየሱስ ክርስቶስ ምስክሮች ናቸው። ወደ ታላቅ እውነት እንኳን በደህና መጣችሁ። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር። ምዕራፍ 4 መላእክት በምን አይነት መልክ ይገለጣሉ ወይም ይታያሉ? ለማዳን ባይሆኑም በሚያስፈራ ሁኔታ ይገለጣሉ። በተለምዶ መላእክት ለሰው ልጆች በሥጋ ዓይን የሚታዩ ፍጥረታት አይደሉም። በመጽሐፍ ቅዱሳችን ውስጥ መላእክት በወንዶች መልክ የሚገለጡ ፍጥረታት ናቸው። ዘፍጥረት ምዕራፍ 18 ቁጥር 2 እንዲሁም ቁጥር 16፣ ምዕራፍ 19 ከቁጥር 1 እስከ 22፣ መሳፍንት ምዕራፍ 13 ከቁጥር 3 እስከ 21፣ ዕብራውያን ምዕራፍ 13 ቁጥር 2። ከመለኮታዊ ስልጣናቸው የተነሳ አንዳንዴ መላእክት የሚያስፈሩ ናቸው። በተፈጥሮ ባህሪያቸው መላእክት በሚታይ መልኩ ሲገለጡ የሚያስፈራ ሳይሆን በልዩ የእግዚአብሔር ክብርና ግርማ የተሞሉና በሚያስደንቅ ሁኔታም የሚገለጡ ናቸው። ዘውልቁ ምዕራፍ 22 ቁጥር 31፣ ሁለተኛ ነገሥት ምዕራፍ 6 ቁጥር 17፣ ዳንኤል ምዕራፍ 10 ከቁጥር 4 እስከ 9 እና ሌሎችም መንባባት። በጥቂቱ ሊያስደንቀን የሚሞክረው ነገር ቢኖር ዮሐንስ 2 ጊዜ የእግዚአብሔርን መልእክት ወደ እርሱ ያመጣውን መልአክ ሊያመልከው ወይም ሊሰግድለት ሞክሮ ነበር። ነገር ግን መልአኩ ራሱ ይህንን ጉዳይ እንደተቃወመው እንመለከታለን። ራእይ ምዕራፍ 19 ቁጥር 10 እና ምዕራፍ 22 ቁጥር 8። ይህም ማለት መላእክት ለእግዚአብሔር የሚገባውን ክብር ለራሳቸው ለማድረግ እንደማይፈልጉ ነው። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር።